ዘወትር ማሰብ ስለሚገባን ነገር እንድናስብ ነው። ፊልጵስዩስ ምዕራፍ 3 ላይ ደርሳችኋል? ከቁጥር 1 ጀምረን እናንበው። የንባብ ክፍላችን ይሁን አንብበን እንኳን ብንለያይ በጣም የሚጠቅም ነገር ነው የምናገኘው ከዚህ ውስጥ። በጌታ በኢየሱስ ክርስቶስ ስም እናንበው። በትግርኛም በእንግሊዘኛም በአማርኛም በሌላም ቋንቋ ግን ሁላችንም ይሄንን እናንበው። በጌታ ስም እናነባዋለን። በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም። ለእናንተ ግን ምንድነው ይላል? ደህና ነው። በጣም ይገርም እኮ ነው። ቁጥር 2 ምን ይላል? ከውሾች ተጠበቁ፣ ከክፉዎችም ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋ የማንታመን እኛ የተገረዝነንና እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራውያንም ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነኝ። ስለ ቅንዓት ብትጠይቁ ቤተክርስቲያንን አሳዳጅ ነበር። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበር። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ከክርስቶስም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ። ቁጥር 10 እና 11 እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። በጣም ይገርም ነው። ቁጥር 12 አሁን እንዳገኘሁ ወይንም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ ይዛለሁ ብዬ ፈጥናለሁ። ወንድሞች ሆይ እኔ ገና እንዳልያዝኩት እቆጥራለሁ። ማን? ጳውሎስ። ምንድነው የሚለው? እንዳልያዝኩት እቆጥራለሁ ነው የሚለው። እንዳልያዝኩት እቆጥራለሁ ግን ምን አደርጋለሁ አለ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። በክርስቶስ ኢየሱስ ከፍ ያለውን እግዚአብሔርን የመጥራትን ዋጋ እንዳገኝ ምልክትን ፈጥናለሁ። እንግዲህ ፍጹማን የሆነን ሁላችን ይሄንን እናስብ። በአንዳች ነገር ልዩ ሐሳብ ቢኖራችሁ እግዚአብሔር ይሄንን ደግሞ ይገልጥላችኋልና በደረስንበት በዚያ እንመላለስ። ንባቡ ደስ ብሏችኋል? እንቀጥል። ኦኬ እንጨርሰው። ቁጥር 17 ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደሆንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስሁ እላችኋለሁ። የሚገርም እኮ መጨረሻቸው ምንድነው ይላል? ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው። ሐሳባቸው ምንድነው ይላል? ምድራዊ ነው። ተመልከቱ። እኛ አገራችን ቤት ነው ይላል፣ በሰማይ ነውና ከዚያ ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ምን ይላል? ያወጣል። አሜን ሃሌሉያ፣ አሜን ሃሌሉያ። ጌታ አምላካችን ይሄ ሕያው የሆነ ቃልህ፣ ምክር የሞላበት ቃልህ፣ ዕውቀት የሞላበት ቃልህ ልብና ነፍሳችን እንዲገዛው እንለምናለን።
አንተን እንድንመስል እርዳን። የቀደሙት አባቶችን እንድንመስል የነሱን መንገድ እንድንከተል ጸጋ አብዛልን። ማሰብ የሚገባንን እውነተኛውን ነገር ለይተን እንድናስብ አስተምረን፣ ምከረን። በኢየሱስ ክርስቶስ ስም አሜን 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 አሜን። ጌታ ይባርካችሁ። ቁጭ እንላለን። ይህንን የመጽሐፍ ቅዱስ ክፍል ተንትነን እያንዳንዱን የሚለውን ሐሳብ እያወጣን ብንነጋገር በጣም ብዙ ቀናቶች ይፈጁብናል። ግን ጳውሎስ ደጋግሞ የሚናገረው በሌሎችም ክፍል በዚህም ክፍል ላይ ይሄንን ክርስቶስን ማወቅ ለሱ ዋና ማትረፊያ፣ ክርስቶስን መምሰል ደግሞ እጅግ አስፈላጊ እንደሆነ፣ በሌሎች ነገሮች ሊይዙ በሚችሉ ሊያስቸግሩ በሚችሉ ነገሮች በእነሱ አለመያዝ ደግሞ ማምለጥ እንደሆነ፣ እንደውም የኋላውን እየረሳ የተያዘበትን ወይ ደግሞ የያዘውን ክርስቶስን ለመያዝ እንደሚፈጥን በዛ እንደሚገሰግስ የተናገረበት ነው። እንደ ኑዛዜም ይመስላል። እንደ ስለ ምድራዊ ነገር እኮ ከጠየቃችሁኝ እኔ ከነከሌና ከነከሌ እኮ የተሻልኩ ነበርኩኝ፣ ግን እሱን እንደ ጉድፍ ቆጥሬዋለሁ፣ እንደማይረባ ነገር እንደማይጠቅም ነገር ጥየው አሁን እየተጓዝኩ ያለሁት ክርስቶስን በሚመስል ህይወት ነው። ሃሌሉያ። ስለዚህ ወንድሞች ሆይ እኔን ምን በሉ ይላል? ምሰሉ ይላል። ስለራሳችሁ ጳውሎስ የሚለውን እንስማው። ጳውሎስ ማን ምሰሉ ነው የሚለው? እኔን ምሰሉ። ፋሲልም ከሰበከ አይቀር እንደማን መስለስበክ? እንደ ጳውሎስ። ጌታ ይባረክ። ማያመነታ፣ ማይፈራ፣ ስጋዊ ነገር ማይቀላቀል፣ ከመንፈስ ዓለም የመጣውን የሚናገር፣ ለሰዎች የሚጠቅመውን ማያስቀር። ሃሌሉያ። የዘላለምን ህይወት ምስጢር የተረዳ እንደዛ ሆነ ስበክ። አታመቻምች፣ ኮምፕሮማይዝ አታድርግ። ከሌ ይጎዳል ከሌ ትጎዳለች ብለህ በስጋ ሐሳብ አታስብ። የሚጠቅማቸውን ቀንና ሌሊት ንገራቸው። እኔን ምሰል ወገኖች፣ እናንተንስ ምሰሉ። ሌሎችም ደግሞ ያመጣና እኛም እንደ ምሳሌ እንደምንሆንላችሁ እንዲሁ የሚመላለሱትን ተመልከቱ ይላል። እኔም ጳውሎስን ብቻ አይደለም፣ ሌሎች አሉ። ዮሐንስ አለ፣ ጴጥሮስ አለ፣ በዛን ጊዜ ጢሞቴዎስ አለ፣ ሲላስ አለ፣ ቲቶ አለ፣ ፊልሞ አሉ፣ ብዙ ናቸው። እነርሱን ምሰሏቸው። ትክክል የሚያስተምሩትን እነዛንስ ሐሰተኞች አትከተሏቸው። እንደውም እነሱ ምኖች ናቸው? ውሾች ናቸው፣ ተኩላዎች ናቸው፣ የበግ ለምድ የለበሱ ናቸው። አስመስለው ነው የሚሄዱት፣ ግን አደጋለው ትምህርታቸው። ክርስቶስን አያስቡም፣ ምድራዊ ነገር ነው የሚያስቡት። ሆዳቸው አምላካቸው ነው፣ ነውራቸው በክብራቸው ነው። ትምህርታቸው በሙሉ ምድር ምድር ምድር፣ ኑሮ ትዳር ምድር ነው የሚለው። ሰማያዊ ነገር አያስይዟቸውም። ስለዚህ ይሄ ደግሞ ከንቱ ነው። እሱ ግን ስለራሱ የወሰነውን ውሳኔ ከዛሬው ትምህርታችን ጋር የምናገናኘው ቁጥር 10 ላይ ነው። እርሱንና ይላል። እርሱን ሲል ክርስቶስን ነው። እርሱንና የትንሣኤውን ኃይል አገኘው ዘንድ እጨብጠው ዘንድ በሞቱ እንኳን እንድመስለው እመኛለሁ። በጣም ይገርም። ያንን የትንሣኤውን ኃይል እንደገና እርሱን ክርስቶስ ኢየሱስን እንዳውቀው እንድረዳው በዛ በመከራውም ደግሞ እንድካፈል አብሬ በዛ ውስጥ እንዳልፍ እመኛለሁ። ምኞቱን ነው ይነገር። ሁላችንም ምኞት አለ። ማንን ማሰላሰል እንመኛለን? ማንን ማሰብ እንመኛለን? ማንን መምሰል እንመኛለን? ክብር ለኢየሱስ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ሁሉ በሁሉ እንደሆነ እናውቃለን። ሁሉ በሁሉ ምን ያልሆነልን ነገር አለ? ይሄ ጌታ ምን ያላደረገልን ነገር አለ? ደግሞ ለሰው ልጆችስ ምን ያልሆነው ነገር አለ? ማነው እኮ ተብለን ብንጠየቅ ብዙ ምንለው ነገር አለን አይደል? ብዙ ምንለው ነገር አለ። ዛሬ ጠዋት ካነበብኩት ውስጥ ለእናንተም ላካፍላችሁ። እኔ ክርስቶስን ለማሰብ ስነሳ፣ ስለ ኢየሱስ ክርስቶስ ለማሰብ አእምሮዬን ሳዘጋጀው ማንነቱን የሚያጎላ ነገር እፈልጋለሁ። በውስጥ ማንነቱን ጉልት አድርጎ የሚያሳይልኝ ነገር እፈልጋለሁ። ያለዛ ከትንሽ ሰከንድ በኋላ ራመድ ብዬ ሌላ ይመጣብኛል። ወይ የልጆቼ ሐሳብ ይመጣል፣ ወይ የትዳሬ ሐሳብ ይመጣል፣ ወይ የኑሮ ሐሳብ ይመጣል፣ ወይ የአሜሪካ ኢሚግሬሽን ነገር ይመጣል። is a lot of things ወይ የምን ነገር ይመጣል። ማአት ነው የማይወረወር ሐሳብ አለ ጭንቅላታችን ይመጣል እኮ አይደል?
እነዛ ኢንተራፕት እንዳያደርጉኝ መጀመሪያ ክርስቶስን ማን ነው ብዬ ስለሱ ማስበው ሐሳብ በርከትከት እንዲል ጨመርመር እንዲል ፈልጋል። ለዚህ መጽሐፍ ቅዱስ ላይ ያለውና በኔ ህይወት የሆነው እሱን አስባለሁ። እንደ መጽሐፍ ቅዱስ ከሄድን ወይ ደግሞ መጽሐፍ ቅዱስ ላይ ያለውን ስለ ክርስቶስ ካሰብን ተናግረን ዘርዝረን አንጨርሰውም። በጣም ብዙ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከአምላክነቱ ብንጀምር አምላክ ነው። ሁሉ ቻይ ፈጣሪ ነው። የሁሉ ህይወት መገኛ ነው። ሁሉን ጠቅልሎ የሚገዛ ጌታ ነው። እግዚአብሔር ለዘላለም ይባረክ። ከትልቁ ማንነቱ ዮሐንስ 1:1 ሲጀምር እንደሱ ነው አይደል የጀመረው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም ደግሞ በኋላ ሥጋ ለብሶ መጣ አይደል እንዴ? አያችሁ? ስለዚህ ክርስቶስ አምላክ ነው፣ ጌታ ነው፣ ገዢ ነው፣ ፈጣሪ ነው፣ ሁሉን ቻይ ነው፣ አልፋ ነው፣ ደግሞ ኦሜጋ ነው። ያንን ስልጣኑን ይዞ ደግሞ አዳይ ነው። ያድናል፣ ያተርፋል፣ ያስመልጣል። ኢየሱስ ለኔ አድኖኛል፣ አስመልጦኛል፣ አትርፎኛል፣ ከገሃነም ከሲኦል ከማይጠፋው እሳት ከማይሞተው ትል ከዛ ሰፈር አወጣኝ። ቅድም ዘማሪዎች እንደዘመሩት መቃብሬን ደፍኖ አሻገረኝ፣ የሞትን ጉልበት ሰበረልኝ፣ አዳነኝ ኢየሱስ። ሃሌሉያ። ስለዚህ ከሱ ጀምራለሁ። መዳን ከመብላትም ከመጠጣትም ይበልጣል። መዳን ከመኖርም እድሜ ከመጨመርም ይበልጣል። የነፍስ መዳን ከማንኛውም ምድራዊ ነገር ይበልጣል። ሃሌሉያ አሜን። ይበልጣል ከማንኛውም ነገር። ስለዚህ ከምን ይጀምራሉ? ከመዳን ይጀምራሉ። ኢየሱስ ያድናል። የሚምር ነው ደግሞ እውነት ነው፣ መሐሪ ነው። እሱ ብቻ ነው መሐሪ አምላክ። ወገኖቼ ሁሉ ፈርደውብናል። ሕግ ፈርደውብናል፣ ነቢያት ፈርደውብናል፣ ካህናት ፈርደውብናል። ሕጉን ተደግፈው ሙሴ ሕግ እንደዚህ ይላል ውገረው ቀጥቅጠው ተብለናል። እሱ ብቻ ነው ያልፈረደብን። ክብር ለኢየሱስ ይሁን። ዮሐንስ 8 ላይ ሁላችሁም ታስታውሳላችሁ። ያቺ አመንዝራ ሴት ስታመነዝር ተገኘች። እንግዲህ የሙሴ ሕግ እንደዚህ ነው የሚለው፣ አንተስ ምን ትላለህ ብለው ነው አይደል አጠገቡ ያመጡለት። ከዛ ያለው ጌታ ከናንተ ኃጢአት የሌለበት ይውገራ ሲል አንድም አልተገኘም፣ ጥሏት ሄዱ። አንቺ ሴት እኔም አልፈርድብሽም፣ ደግመሽ ኃጢአት። ክብር ለኢየሱስ ይሁን። እግዚአብሔር ለዘላለም ይባረክ። እንዲህ አይነቱን ጌታ ነው እንዳስብ መጽሐፍ ቅዱስ የሚመክረኝ። መሐሪውን ጌታ፣ ቸሩን ጌታ፣ ደጉን ጌታ፣ ሩሩን ጌታ። የሚምር ነው ወገኖቼ፣ የሚመራ ነው። እውነተኛ እረኛ፣ በተበላሸ መንገድ የማይወስድ ደግሞ አቅም ሲያንሰን የሚደግፍ ነው። አጠገባችን ቆሞ አይዞሽ በርቺ፣ አንድ እርምጃ ነው የቀረ፣ በርታ፣ ኃይል እሰጥሃለሁ፣ ይህን ታልፈዋለህ፣ ያኛውን ታልፈዋለህ የሚል የሚያግዝ አጋዥ ነው። ታግዛችሁ ታውቃላችሁ? እንደኔ በእውነት ጌታ ያግዛል፣ ይረዳል፣ ይደግፋል። እግዚአብሔር ለዘላለም ይባረክ። ስላየሁት ሲያግዘኝ ሲረዳኝ ስላየሁት የሚፈውስ ነው እውነተኛ መድኃኒት። የሐኪሞች መድኃኒት፣ የባለመድኃኒቶች መድኃኒት አንዳንዱን በሽታ አብዛኛውን እንደውም አይፈውስም። ታስታውሳላችሁ ያቺ 12 ዓመት ደም ሲፈሳት የነበረች ሴት ገንዘቧን በሙሉ ለባለመድኃኒቶች ሄዳ ከስራ ምንም አልተረፈላትም። እጇ ላይ ትዳሯን ሁሉ አጣች፣ ገንዘቧን ሁሉ አጣች፣ ቅሪቷን ሁሉ አጣች። ግን አንድ ወሬ ሰማች። ይሄ እኮ አንድ ጥሩ ጫማ እንኳን የማያደርግ፣ ጥሩ ልብስ እንኳን የማይቀይር፣ ደሞ አድርጎ ከሰዎች ገንዘብ የማይቀበል አንድ ወጣት መሲህ መጥቷል። እርሱ በዛ መንገድ ያልፋል፣ እዛ ከተማ ውስጥ ይመጣል፣ ሰዎች እሱን ለማየት ግር ይላሉ ብለው ነገሯት። ናይቺ ሴትዮ ምንም የደሙ ሽታ በሰው መካከል የሚቀላቅላት እንኳን ባይሆን ጨከነች፣ ከራሷ ጋር አሳበች። ባለመድኃኒቶች ያልፈወሱኝን ይሄ ሰው ይፈውሰኛል አለች። ለባለመድኃኒቶች ከስር ያለው ለዚህ ሰው ይዘለት የሚሄደው ምንም ነገር የለኝም፣ ነገር ግን ጌታ ለዘላለም ይባረክ። እና እንደዛ ሆና ሄደች እየተጋፋች፣ የልብሱን ዘርፍ ስትይዝ ኃይል ከሱ ወጣ፣ የደሟ ምንጭ ደረቀ፣ መፈወሷን በሰውነቷ አወቀች። ኢየሱስ ክርስቶስ አልተለወጠም። ስለዚህ ከሱ ጀምራለሁ። የሚያከብር ክቡር ነው። የተዋረዱትን አንስቶ
የሱ ማዕረግ ላይ የሚያስቀምጥ ነው የሱ ደረጃ ላይ የሚያስቀምጥ አንዳንድ ጊዜ ጌታ ይባረክ ወላጆቻችንም ሊሆኑ ይችላሉ ወይ ደግሞ በጣም የቀረብናቸው ሰዎች ተአምር የነሱን ወንበር አይሰጡንም የነሱን ስፍራ ቤታችን እንደውም ስናድግ ይሄ አባት ወንበር ነው ሲመጣ ተነስና ሌላ ጋር ተቀመጥ እንባላለን ይሄ እናትሽ መቀመጫ ነው ምክንያቱም ልጆች እንኳን ብንሆን እናትና አባቶቻችን ወንበር ላይ አንቀመጥም እነሱ ካሉ እኔ ጌታ ነገር ይገርመኛል እኔና እናንተን ወስዶ የት ነው ያስቀመጠን በአብ ቀኝ የነበረው የሱ ቦታ ላይ የሱ ክብር ቦታ ላይ ኧረ ኢየሱስ ጌታ ነው ሃሌሉያ ኤፌሶን ምዕራፍ 2ን ስታነቡ እንደዚህ ነው የሚለው አነሳን ይልና ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን በሰማያዊ ስፍራ በቀኙ ከሱ ጋር አስቀምጥ አሜን ትላላችሁ እዚህ ቤት ክብር ለኢየሱስ ይሁን ከብሮ የሚያከብር አምላክ ሳይሰስት ስፍራውን የሚሰጥ ይሻሙኛል የማይል ኧረ እነዚህ ተራ ሰዎች ናቸው ከምድር አፈር የተሰሩ ደግሞ የሚሳሳቱ ብሎ የማይል ወደ ክብሩ የጠራ ለዚህ ነው ጳውሎስ አብረነው መከራ ብንካፈል አብረነው ደግሞ ክብሩን እንወርሳለን ሃሌሉያ ወደዛ ክብር የጠራን ጌታ ለዘላለም የተባረከ ይሁን ስለዚህ አእምሮዬ እንዲያስብ ስፈልግ ከብሮ የሚያከብር ጌታ ነው ኢየሱስ ስለሱ አለማሰብ አልችልም ክብር ለኢየሱስ ይሁን ስለሱ አለማሰብ አልችልም ምክንያቱም ይሄን ነገር በተረዳው በገባይ ቁጥር እንደውም በጣም ማስበው ከሌሎቹ ነገሮች ይልቅ ስለ ጌታ ነው የሚጠጋጋ እውነተኛ ወዳጅ ነው መጽሐፍ ቅዱስ ከወንድም አብልጦ የሚጠጋጋ ወንድም ይለዋል ኢየሱስ አብልጦ የሚጠጋ አሉን ሁላችንም ቅርብ የምንላቸው ከትዳር አጋሮቻችን ጀምሮ ልጆቻችን ዘመዶቻችን ግን ከማንም ይልቅ ለነፍሳችን የሚጠጋ ኢየሱስ ክርስቶስ የሚያረካ ውሃ ነው በበረሃ እንደተጠማ ጥማት እንደያዘው ነፍሳችን ሲቃጠል ኢየሱስ የሚለው ስም ያረሰርሰናል ኢየሱስ ስንል እንረካለን ሲርበን የምንበላው እንጀራችን ነው ምግባችን ነው የሚያጠግብ ለዚህ ነው ጌታ ኢየሱስ ክርስቶስ እኔ ከሰማይ የወረድኩ እንጀራ ነኝ እኔን የሚበላ ይጠግባል ክብር ለኢየሱስ ይሁን ነገሮቻችን ሲበላሹ ወይ ደግሞ ሲፈራርሱ በጣም ማደስ የሚያውቅ አዳሽ መሐንዲስ ነው ያቅበታል የት እንደሚጠግብ የቱጋ የላላውን ጠበቅ እንደሚያደርግ የቱጋ ስብር ያለችውን ጥግን እንደሚያደርግ የቱጋ የተበላሸችውን ሜንቴን እንደሚያደርግ ያውቃል እርሱ የመሐንዲሶች ሁሉ መሐንዲስ ነው ልዩ የሆነ ነው ጌታ ለዘላለም ስሙ ይባረክ ሃሌሉያ ለራሳችን እንኳን መበላሸቱ መፍረሱን ሳናውቀው ህይወታችንን ግጥምጥም አድርጎ ሰርቶ እንደገና ብርቱ አድርጎ አቁሞና አይተናል ብዙዎቻችን ምስክሮች ነን እንዲህ አይነት ጌታ ነው ስሜታችን ሲጎዳ ሐሳባችን ሲጎዳ ጌታ ያውቅበታል እውነትም እውነተኛ መሐንዲስ ነው እውነተኛ ሰራተኛ ነው ጌታ ይባረክ የሚያበራ ብርሃን ነው ጨለማ በሆነብን ነገር ላይ ብርሃኑን ያመጣል ህመምን ያውቃል አስተማሚ ነው የሚያግዝ ነው ለደካማ አብሮ ነዋሪ ነው ለብቸኛ ለተሰደደው መጠጊያው ነው ለተራበውም ደግሞ መጥገቢያው ነው ለገበሬው ምርቱ ነው ለነጋዴው ወረቱ ነው ለሰራተኛ ብቃቱ ነው ለተማሪው ዕውቀቱ ነው ለአባቶች ሸክም አጋዥ ነው ለእናቶች ጉልበታቸውን የሚያድስ ጌታ ነው ለባልቴቶች ዳኛ ነው ለድሃ አደጉ ጓደኛ ነው እግዚአብሔር ለዘላለም ይባረክ እንደዚህ ተብሎ ነው የተገለጠው ጌታ ለስደተኛው መጠጊያ ነው አገር ለሌለው ስፍራ ለሌለው መኖሪያ ነው የሚያስተማምን መኖሪያ ነው የኔ ኢየሱስ ያንቺ ኢየሱስ ያንተ ኢየሱስ አሜን እንደዛ አይነት አምላክ በክፉ ዘመን መንሳፈፊያ የኖህ መርከባችን ነው አይደል እንደ ጥፋት በመጣ ቁጥር እሱ ጋር ከተጠጋን እናይዋለን እንጂ መክሰፍቱ ወደ ቤታችን አይገባም ክብር ለኢየሱስ ይሁን መዝሙር 91 ይሄንን ነው የሚለው ታይዋለህ ትመለከተዋለህ
ክፋቱን ታየዋለህ፣ ወደ አንተ ቤት ግን አይመጣም። ሟርትም በእስራኤል ላይ አስማትም በያዕቆብ ቤት ላይ ፈጽሞ ምን አይልም አይሰለጥንም። ወስዶ የሸሸገን ጌታ ለዘላለም ስሙ ይባረክ። ለከበበን የጠላት ጦር ማሸነፊያ ብርቱ መሳሪያችን ነው። መጽሐፍ ቅዱስ የሚለን ይሄን ነው። በብቸኝነት ለምንንገላታ የሚያግዘን አይዟችሁ የሚለን አጽናኛችን ነው። በሐዘን ለተጎዳን ለኛ ደግሞ ጠጋኛችን ነው። እንባባሽ ነው። ያቅበታል። የለቅሶን ዘመን አሳልፎ የሳቅን ዘመን ማምጣት ያውቅበታል። አልሆነላችሁ ሊሆን ይችላል፣ እኔ ሆኖልኛል። ረስታችሁት ሊሆን ይችላል፣ ጌታ ያላደረገለት ሰው የለም። ሃሌሉያ። በእንባ ላለቀስነው ነገር ነዷስ ይዞ የመለሰን እርሱ ብቻ ነው። ስሙ ለዘላለም ይባረክ። ለዘላለም ስሙ ይባረክ። ስለዚህ አእምሮዬን አስገድደዋለሁ። ስለሱ ማሰብ ማቆም አልችልም። አሜን። አስባለሁ ስለሱ። ሰዎች ስለሌላ ነገር ሊነግሩ ቢፈልጉ አልሰማቸውም። ኢየሱስ ከሌለበት አይጠቅመኝም። ኢየሱስ ካለበት ግን ነፍሴ ትለመልማለች። ጌታ ለዘላለም ይባረክ። መጽሐፍት ሁሉ የተረኩለት፣ ነቢያት ሁሉ የተነበዩለት፣ አባቶች ያመኑት፣ ሐዋርያት የታዘዙት፣ መናፍስት የተንቀጠቀጡለት፣ ፍጥረት ሁሉ የተንበረከከለት፣ ሰማያትና ከዋክብት የዘመሩለት፣ መላእክት ያገለገሉት፣ ሙታን የሰሙት፣ ሕያዋን ተስፋ ያደረጉት ጌታ ኢየሱስ ብቸኛ ጌታ ነው። አሜን። ጌታ ኢየሱስ ብቸኛ አዳኝ ነው። ጌታ ኢየሱስ ብቸኛ መድኃኒት ነው። ጌታ ኢየሱስ ብቸኛ ገዢ ነው። ጌታ ኢየሱስ ብቸኛ አምላክ ነው። ክብር ትሰጣላችሁ እዚህ ቤት ለዚህ ጌታ። ይገባዋል። ሃሌሉያ። ይሄንን ነው ጳውሎስ ተረድቶ ሰው ያንን የተያዝኩበትን እርሱን ለመያዝ ነው የምዘረግ። ሌሎቹን ነገሮች ጥቅም ያላቸው ለኔ እንደ ቆሻሻ ናቸው፣ እንደ ጉድፍ እየቆጠርኩ ከዚህ ጌታ ጋር በሞቱ በመከራው እንኳን እንድመስለው እመኛለሁ። That's my desire. ገኖቼ 4 ሰዓት ምን ሲያስብ ነው ጭንቅላታችን የሚውለው? ምን ስናሰላስል ነው? ስለ ክርስቶስ ኢየሱስ ማሰብ የማይችል የክርስቲያን አእምሮ ለመዳኑ ዋስትና የለውም። ለመዳናችን ባፋችን ድነናል ልንል እንችላለን። ውስጣችን ግን ካልገባ ካልተለወጠ ሃይማኖተኛ ከመሆኑ ውጪ ሌላ ትርጉም የለውም። የዳነች ነፍስ ነምበር 1 የምታስበው ስለ ኢየሱስ ነው። ኢየሱስ ሌላ ቴዎሎጂ የለውም። ኢየሱስ የሕያው እግዚአብሔር ልጅ እኛን ያዳነ ስጋ ለብሶ የመጣ አምላክ እንደገና ሞታችንን ከፍሎ የሄደ አንድ ቀን በክብር የሚመጣ ነው። this is Christology all about Christology። የለም ሌላ ነገር። የተራመደ የተረገጠ ገሊላ ነበር፣ ዮርዳኖስ ጋር ተጠመቀ፣ እዛ ጎልጎታ ሄዶ ይሄ ሁሉ ጊዜ ሲገኝ የሚጠና ነው። አርኪኦሎጂስቶች ፈልገው ያገኙት፣ ታሪክ ጸሐፍት ይጻፉት። ለኔና ለእናንተ ትርጉም የለውም። ለኛ ትርጉሙ ኢየሱስ፣ እዚህ ውስጥ የነገሰው ኢየሱስ፣ እኛን የገዛን ኢየሱስ። ስለሱ ማሰባችን ነው ትርጉም የሚኖረው። ለዚህ ነው ጳውሎስ ጢሞቴዎስን ያስገደደው። የኔም ወንጌል ይሄ ነው፣ ስለ ክርስቶስ ኢየሱስ አስብ። አገልጋይ ነው፣ ሐዋርያ ነው ጢሞቴዎስ። ብዙ ቤተክርስቲያን የሚያደራጅ ነው። የሚመክረው ስለ ክርስቶስ ኢየሱስ አስብ፣ ስለ ክርስቶስ ኢየሱስ አስብ። እኔም እናንተን ልባርካችሁ። ልቦናችሁ ኢየሱስን ያስብላችሁ፣ አእምሯችሁ ኢየሱስን ያስብላችሁ። አሜን። ስለ አገልግሎት አስብ አላለኝም። መጀመሪያ ማሰብ ያለብኝ ስለ ኢየሱስ ነው። ስለሱ ሳላውቅ እንዴት ስለ አገልግሎት አስባለሁ? ጀመሪያ ስለሱ። እግዚአብሔር ይባርክ። ቀሪው ዘመናችን ስለሱ የምናስብበት ጊዜ ይሁንልን።
እኔ ሲጠቅመኝ ስላየ ስለ ጌታችን ስለ ኢየሱስ ክርስቶስ ዘወትር የምናስበው የመጀመሪያው እሱን ማወቅ ነው ብለናል። ሁለተኛው ስለተደረገልን ነገር የተደረገልን ነገር ትንሽ እንመልከተው። ዛሬ 3 ነጥቦች ብናገር ደስ ባለኝ። እንደዚህ ይላል። ይሄን የምታገኙት ሁለተኛ ቆሮንቶስ ምዕራፍ 9 ላይ ነው። ምዕራፍ 8 እና ምዕራፍ 9 ስለ ጌታ ስለ ኢየሱስ ክርስቶስ ጳውሎስ ዘረዘረና በተለይ ምዕራፍ 9 ላይ ሲደርስ ይላል ስለማይነገር ስጦታው እግዚአብሔር ይመስገናል። በቃ ምን ይበለው ተናግሮ መጨረስ ስላልቻለ ማለት ነው። ምዕራፍ 8 ላይ ምን ይላል? የጌታችን የኢየሱስ ክርስቶስን ጸጋ ታውቃላችሁና በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ስለእናንተ ምን ሆነ ይላል? ድሃ ሆነ። እንግዲህ ተመልከቱት እንዴት እንደቀየረ። እሱ የኛን ቦታ ወሰደ፣ እኛ ደግሞ የሱን ባለጠግነት አገኘ። ድህነት ጉስቁልና የማን ነበር? የሰው ልጅ ነበር። ከኤደን ገነት ለተባረረው ለአዳም ነው የተሰጠው። በላብ በወዝ ጥረት በላላል የምድሯን እንኳን እቺን የጊዜያዊዋን የምድሯን እንኳን በመከራ ነው። መንፈሳዊ ባለጠግነትማ የታገኛለ። ግን እሱ መጣና በስጋም በመንፈስም በሁሉም ነገር ጎስቋላ ሆነልን። ኢሳይያስ 53ን ማንበብ ያስፈልጋል። እንወደው ዘንድ ደም ግባት የለም። የተጎሳቆለ የህመም ሰው ደዌ ያጠቃው ከትውልዱ የተወገደ ማንም አይቶት አፕሪሺየት ሊያደርገው የሚችል አልነበረም። ምክንያቱም እግዚአብሔር የኛን ሁሉ ጉስቁልናና ድህነት ወሰደና ማላ ያደረገው ከኔ ጋር ናቸው። ስለዚህ እሱ ተጎሳቆለ ይላል ኢሳይያስ 53 ተጎሳቆለ፣ ታመመ፣ የደዌ ሰው ሆነ፣ የህመም ሰው ሆነ። የሚታይ መልክ የለውም፣ ደም ግባት የለውም። እሱ ስለኛ ስቃዩን ሁሉ ተቀበለ። የኔ መድኃኒት ኢየሱስ አሜን። ጳውሎስ ይሄ እየታየው ነው። ሀብታም ሆኖ ሳለ ባለጠጋ ሆኖ ሳለ ሁሉ ክብር ሁሉ ሞገስ የሚገባው ያለው ጌታ ሆኖ ሳለ ስለኛ እኮ እሱ ምን ሆነ አለ? ድሃ። አጭር ቃል ነው አይደል? ድሃ ጎስቋላ፣ አስተዋሽ የሌለው ፈላጊ የሌለው ሆነ። አባቱ እንኳን ዞር እስከሚልበት ኤሎሄ ኤሎሄ ለማ ሰበቅታኒ ብሎ እስከሚል አባት ሆይ ስለምን ተውከኝ እስከሚል ድረስ ተውት። እንደዛ አይነት ነገር ላይ የደረሰው እኔና እናንተ ባለጠጎች እንድንሆን አሜን ትላላችሁ? በምን ባለጠጋ ሆነን እንጂ ባለጠጋ በእውቀት ባለጸጋ ሆነን፣ በመንፈስ ባለጸጋ ሆነን፣ የእግዚአብሔርን መንግስት በመውረስ ባለጸጋ ሆነን፣ እጅ ባልሰራው በሰማያዊ ድንኳን ለመኖር ባለጸጋ ሆነን፣ አሁንና በሚመጣው ዘመን አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ እግዚአብሔርን ለሚወዱት ተብሎ እንደተዘጋጀ ያለ በረከት ተዘጋጀልን። ሃሌሉያ! ያገኘነው እሱ ምን ሆኖ ነው? አዎ። ታዲያ ይህንን ባለውለታ አለማሰብ ይቻላል? ሀገራችን አንድ አባባል አለ። አንዳንድ ሰው ሲከዳ ወይ ደግሞ አብሮ የነበረ ጓደኛ ወደ ኋላ ፈገግ ልፍ ሲል ወይ ሆነ ሲል ሁለት አባባሎችን ያውቃለሁ። ንግስት 10 ልታውቁ ትችላለች። የመጀመሪያው ባጎረስኩ ተነከስኩ ነበር፣ እንደሱ ይባላል። ያጎረሰ እጄ ነከሰኝ። ሁለተኛው ደግሞ የበላበትን ወጭ ሰባሪ። ታውቃላችሁ? እንደዛ ታውቃላችሁ አይደል? ሌላም ደግሞ ይኖራል እንግዲህ በኦሮምኛም በትግርኛም ሌላ ይኖራል። ስለሱ አለማሰብ አይቻልም። ያ ነው ጳውሎስ በጣም የገረመው። ስለ ጌታ ማሰብ ጥለው የገላትያ ክርስቲያኖች ወደ ሌላ ነገር ሄዱ። ገላትያኖች ብቻ አይደሉም፣ ቆላስያስም ክርስቲያኖች ወደ ሌላ ሄዱ። ምን ነው ስትቀበሉት ክርስቶስን እንዲህ ተንሰፍስፋችሁ አልነበረም እንዴ? የውሃ ጥምቀት እንኳን ስትወስዱ ደስ እያላችሁ አልነበረ እንዴ ወሰዳችሁት?
አሁን ምን ዕውቀት ፍለጋ ነው ወደ በዛ በቆላሲያስ ከተማ ወደ ነበረች ወደ ዕውቀት ጣዖት ወደዛ የሄዳችሁት? የተሰወረ የጥበብና የዕውቀት መዝገብ ሆኖ እኮ በክርስቶስ ኢየሱስ ውስጥ እናንተ ጋር አለ። ሃሌሉያ! ክብር ለኢየሱስ ይሁን። ገላትያ ድንዛዜ ሲያጠቃቸው ይሄን ያሉት ምን ተካችሁ? ከመቼው ፈጥናችሁ ወደዚህ አይነት ድንዛዜ ሄዳችኋል? ደግሞ አንድ ነገር ከእናንተ መማር እፈልጋለሁ ወገኖቼ። ስለ ኢየሱስ ማሰብ ልናቆም አንችልም። ሁሉ ነገራችን የሆነ ጌታ ነው። እግዚአብሔር ለዘላለም ይባረክ። ስለዚህ ምን አደረገላችሁ ብትባሉ ብዙ ነው ያደረገልን። እኔ ሰውዬ የክርስቲያን አላያንስ ሚሽን ከመጀመሪያዎቹ መካከል አገልጋይ ናቸው። ወደ 44 ዓመት በክርስቲያን አላያንስ ሚሽን ውስጥ አገልግለዋል። ኤደብሊው ቶዘር ይባላሉ። ብዙ መጽሐፍ ነው የጻፉትና ክርስቶስ ስለኛ የማያውቀው ምንም ነገር የለም። የመጨረሻውን ክፉነታችንን ያውቃል፣ ግን ደግሞ በመጨረሻው የመውደድ ልኩ ነው የወደደን። ይሄ አባባላቸው በጣም ይታወቃል። ያውቃል። the worst part of our life he knows። በጣም ያውቃል። ቆሽሻለውን ሰው ማያውቀውን ለሰው ማያውቀውን እሱ ግን ልባችን ውስጥ ያለውን ያንን ቆሻሻ ኃጢአቱን በሙሉ ያውቀዋል። ግን አይገርምም? እሱ ብቻ ነው ደግሞ ልክ በሌለው ፍቅር የወደደ እነ ቆሻሻይ። ኧረ ይሄ ጌታ ነው። ኧረ ይሄ አምላክ ነው። ኧረ ይሄ አባት ይወደዳል። ክብር ለኢየሱስ ይሁን። እንዴት ስለሱ ማሰብ አቆማለሁ? ምን አልቆብኝ ነው ስለሱ አስቤ ሌላ ነገር ውስጥ ምገባው? ምን አታላይ መንፈስ ይዞን ነው? በክርስቶስ የተደረገልን እናስብ። ጳውሎስ እዛው ቆሮንቶስ ላይ ሲናገር ቅድም ነግሬያችኋለሁ። ምን ይላል? በቃላት ሊገለጽ ስለማይቻለው ስጦታው እግዚአብሔር ምን ይበል ይላል? ይመስገን። የተደረገልንን ማስታወስ በጣም ተገቢ ነው ወገኖች። የተደረገውን በማስተዋል ማሰብ አለብን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ምንድነው የሚለው? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ምን አደረገው? ኃጢአት አደረገው። በደል እኮ የለበትም፣ ግን ስለኛ እሱ ኃጢአት ሆነ፣ እኛ ደግሞ የእግዚአብሔር ጽድቅ ሆነ። ሰብስቲቲዩሽን ቲዮሪ የሚባለው አንዱ ይሄ ነው። ተካን፣ ለወጠን። በአንደኛ ቆሮንቶስ ምዕራፍ 11 ላይ እንደዚህ ይላል፣ በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁልጊዜ ስለናንተ አምላክን አመሰግናለሁ ይልና ጳውሎስ ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱ ባለጠጎች እንድትሆኑ አዝሮ መጣታለ ጳውሎስ ይቺ በእርሱ ምኖች እንድትሆኑ ባለጠጎች እንድትሆኑ ተደርጋችኋል፣ ተደርገናል፣ ሆነናል፣ ተገኝቶብናል፣ ሰጥቶናል፣ ባርኮናል፣ ቸሮናል ይሄ ጌታ። ሃሌሉያ አሜን። ባሰብነው ቁጥር ይሄ አይደንቲቲ ነው ውስጣችን የጎለበተ የሚመጣው። ላለው በክርስቶስ የተደረገልኝ ማንም አላደረገልኝ፣ ማንም ደግሞ ሊያደርግልኝ አይችልም። ደህንነታችን ከሁሉ በላይ ነው። ይሄን ፓርት ባልጀምረው ነው የሚሻለው። ከሁሉ በላይ ደህንነታችን መዳን ከመዳን ነው የሚጀምረው። አንደኛው ዘማሪያችን ሲዘመር መዳኔ ገርመኛል፣ መዳኔ ገርመኛል፣ መዳኔ ገርመኛል፣ ዘምር ያሰኘኛል። መዳን ብቻውን ስታስቡት ዝማሬ ውስጣችሁ አይቆምም፣ እልልታ ውስጣችሁ አይቆምም። ክብር ለኢየሱስ ይሁን። መዳን ብቻውን ጌታ አዳነ። ሁላችንም ተነስተን እንጸልይ።